አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ደረጃ ይሄንን ቪዲዮ በተቻላችሁ መጠን ሼር ኮፒ ሊንክ አድርጋችሁ ቫይራል አውጡልኝ። ያ ማለት የሩታ ወዳጆችና የሄርሜላ ወዳጆች ምላሽ እንዲሰጡኝ ፈልጋለሁ። አንዳንዴ ምን መሰላችሁ ይሄንን ሲናገር ለሰው መጥፎ አመለካከት ኖሮኝ ሳይሆን አንዳንዴ ምን መሰላችሁ እኛ ሙቅ ውሃ በሰው እጅ ስንደፋውና በራሳችን እጅ ስንደፋ አንድ አይደለም። በራሳችን እጅ ሙቅ ውሃ እንደፋ ምክንያቱም እንደሚያቃጥለን ስለሚገባን አንደፋም። በሰው እጅ ደግሞ ስንደፋው ያ ሙቅ ውሃ ስሜቱን አናቀው ምን ያክል እንደሚያቃጥል አናቀውም። ያ ሰው ነው የሚያቀው፣ በእጁ የተደፋበት ሰው ነው የሚያቀው። ያ ማለት ደግሞ በመጀመሪያ ደረጃ ሩታ በዚህ ልክ ተሰብራ፣ በዚህ ልክ ወጥቃ፣ በዚህ ልክ ብዙ ቻሌንጆችን አሳልፋለች ሩታ በአብርሃም ምክንያት። ያ ማለት ደግሞ ምክንያቱ ማን ሆኖ ተገኝቶ ነበር? በዛን ጊዜ እኛ ብዙ ጊዜ ስንናገር ሄርሜላ የነሱ ህይወት መጣ ገብታ ሄርሜላ የነሱን ህይወት ሄርሜላ አበላሸች ውጪ ብለን ብዙ ጊዜ ሄርሜላን እንመዋከታት ነበር። ያ ማለት ግን አይደለም። አሁን ላይ የገባኝ ነገር ቢኖር አብርሃም ሆን ብሎ ያደረገው ነገር ነው ብዬ ነው የማምነው። አብርሃምን ደግሞ እኛ ሆን ብለን ለመጣል ከታገልን 100% እርግጠኛ ነኝ በአንድ ማታ እንጥለዋለን። ያ ማለት እናንተ የሄርሜላ ወዳጆችና የሩታ ወዳጆች አንድ ከሆን እንጥለዋለን። ያ ማለት ብዙ ጊዜ አብርሃም ይሄንን ቻናል ለማሳደግ ብዙ ቻሌንጆችን ከፍሏል። በብዙ ውጣ ውረድ ነው ይሄንን ዩቲዩብ ቻናል ያሳደገው ማለት ነው። ያንን ዩቲዩብ ብናዘጋው የሰው ስብራት፣ የሰው እንባ፣ የሰው ክፋት ይገባዋል ብዬ አስባለሁ። ያ ማለት አንዳንዴ ምን መሰላችሁ አይደለም ያ ቻናል አሁን ወደ ሚሊዮን ለመግባት ግማሽ ነው የሚሊዮን ግማሽ ቻናል ይዞ ቁጭ ያለው ማለት ነው። ያ ማለት በቃ የሚሊዮን ግማሽ ቻናል ያዘ ማለት አልገባውም፣ በእኛ እጅ እንዳለ አልገባውም። ምን ቢያንስ ለሄርሜላም ለሩታም ባያዝ ለሴቶቹ አይዘን ችግር የለውም። ተመልካች ምን ይለኛል አላለም። ያ ማለት የሱ ቻናል በሚሊዮን ቤት በስልኩ ተቆጠረ እንጂ ያስቆጠርነው እኛ ነን። ያ ማለት ደግሞ ለኛ ክብር ከሌለው ያ ቻናል ዜሮ እንደሚሆንበት አልገባውም። ያንን ቻናል እኛ ደግሞ አንድ ከሆን በአንድ ማታ ዜሮ እናስገባዋለን። በአንድ ማታ ይሄንን ከተስማማችሁ አለው በሉኝ። በአንድ ማታ እንጀምር። በቃ ይሄ አለብን ብለን እንጀምር፣ እናዘጋው የሱን ቻናል። በቃ የሱን ቻናል አዘግተን የሄርሜላ በራሷ ቻናል ትምጣ በስነ ስርዓት የሷንም እናሳድጋለን። ሩታም መጀመሪያም በራሷ ቻናል ትመጣለች። ሩታ ከዚህ በኋላ በአብርሃም ቻናል ብትመጣ አንደኛው ጥፋት ሩታ ናት ብለን ነው ማምነው። እኔ ለራሴ በግሌ ማምነው ሩታ በአብርሃም ቻናል ብትመጣ ከዚህ በኋላ ማለት ነው። አሁን በጣም ልብ የሚሰብር ነገር ተናግሯል። በጣም ልብን የሚሰብር ለሰው ስሜት የማይጨነቅ መሆኑን በትላንቱ ቪዲዮ ነው የተናደድኩት። ያየሁትም አብርሃምን ማለት ነው። ለሰው ስሜት የማይጨነቅ በቃ ለሊት ሲነጋ የሰውን የከሌን እንዴት አድርጌ ሰብሬው እንዴት አድርጌ በኔ ወጥመድ አስገብቼ ሰብሬው ቢሆን በቃ እንደዛ ነው የሚያስበው። ባያስብ ኖሮ ግን ምን ቢያንስ ሩታ የሱን ልጅ ይዛለች፣ የሱን ልጅ ያሳደገች ነው። ለልጁ ሲላ ይራራም ትንሽ አንድ ሰው የፈለገ መጥፎ ቢሆን የፈለገ ነገር አስቸጋሪ ቢሆን ልጅ ከመጣ ለልጁ ሲል ብዙ መስዋዕት ይከፍላል። እንደ ወንድነት ማንጻር ማለት ነው። አብርሃም እንደ ወንድነት ሳይሆን እንደ ሴት አቋም ራሱ አላሳየንም እኮ። የሴቶች አቋም ይበልጡታል የአብርሃምን ማለት ነው። እኔ አብርሃም ባይዙ አንዳንዴ ወንድነትን አለው ወንድ ነው ለማለት ይከብደኛል። አብርሃምን ማለት ወንድነቱን ዝቅ የሚያደርግበት ቦታ አንድ ወንድ ልጅ ወንድነቱን ዝቅ የሚያደርግበት ቦታ መገኘት የለበትም። አንድ ወንድ ልጅ ወንድ ልጅ ሲባል ቆፍጠን ሲል ነው የሚያምርበት። ወንድ ልጅ ሲባል በስነ ስርዓት መሄድ ነው ሴቶች ከሴቶች መፎካከር ወይም ደግሞ ከሴቶች መወዳደር ይሄ ወንድነት አያስብልም። ወንድነት ያስብላል ብዬ አላስብም። ሴቶች እኛ አሁን ተስፋ እስከምንቆርጥ ድረስ እናስቸግራለን እንጂ ተስፋ ከቆረጥን እንደኛም ተስፋ የሚቆርጥ ሰው የለም። አሁን ባይዚ አንዳንዴ ከወንዶች አቋም የሴቶች አቋም ይበልጣሉ ብዬ አስባለሁ። ያ ማለት እኛ ተስፋ ከቆረጥን ምንም ይምጣ ምንም ይሁን አንመለስም። አብርሃም ግን በዚህ ልክ በሚያሳዝን መንገድ ይገኛል ብዬ አስቤ አላቅም ነበር። ልጁ ያሸንፈዋል፣ የልጁ ፍቅር ያሸንፈዋል። መጨረሻ ላይ አሁን ይሄ ይሁን ይሂድ እስከ መጨረሻ ድረስ እናያለን።
የልጁ ፍቅርም እንደሚያሸንፈው ደግሞ 100% እርግጠኛ ሆኜ ነበረ። ያ ማለት ፍቅር ሳይሆን ያዘው አብርሃምን ጂኒ ነው ያዘው እንዴ! ለሰው ልብ የማያዝን የማይራራ ለልጁ የማይራራ ያንዳንዴ ልጅ በእከሌስ የሚፈጠራለው ብሎ አይደለም የሚፈጠረው፣ አውቆ አይደለም የሚመጣው ወዶ። ሁለት ሰዎች ወደው ያመጡት ልጅ በመሃል ይጨነቃል። በመሃል ብዙ ቻሌንጆች ያጋጥመዋል ያ ልጅ ማለት ነው። ሁለቱ ሰዎች ነው ፈልጎ ያመጡት። ልጁ ፈልጎ አልመጣም። ባይዙ እኔ ተፈልጎ ቢመጣ ቢሆን በአብርሃም አንድ ልጅ ይመጣል ብዬ አላስብም። በአብርሃም አንድ ልጅ ተፈልጎ በአብርሃም አባት ስም መጠራት ፈልጋለሁ ብሎ ቢሆን እንደዛ አይነት ነገር ቢኖር በአብርሃም ስም አንድ ልጅ ይመጣል ብዬ አላስብም። ያ ማለት አሁን ምን ሊላችሁ ፈልጌ ነው፣ አንድ ከሆናችሁ የአብርሃምን ቻናል 0 እናስገባው። እኔ በጣም የተናደድኩት ወላሂ ላዚም በጣም እንዴ ለኛ አያስብም እንዴ? ቢያንስ ይሄ ህዝብ ምን ይለኛል? ይሄን ቻናል ለዚህ ያበቃኝ ህዝብ ነው። ለዚህ ያበቃኝ በቃ የድሮ ማንነቱን ማየት የለበትም እንዴ? ዛሬ አዲስ ቲሸርት ስለለበሰ መኪና ስለነዳ ያ መኪናም ገደል ይገባል ቻናሉ ከተዘጋ። እንኳን ቲሸርቱ ዛሬ በለበሰው ዛሬ ቀይሮ በሚያሳየኝ ቲሸርት ነገ እንደማይቀያይር እርግጠኛ ነኝ። በቻናሉ ብርታት ነው በዚህ ልክ ያበቃው። አንዳንድ ምን መሰላችሁ ስራ እንዴት እንደሚያደክምና እንዴት እንደማያደክም ለይቶ የማያቅሰው የሰው ስብራት አይገባው። ስለዚህ የአብርሃምን ቻናል ከተስማማን የአብርሃምን ቻናል እናዘጋው። እኔ እስከ ጥግ መሄድ ባለብኝ በኩል ሄዳለሁ። እኔ ወላሂ ላዚም ከጎኔ አንድ ሰው ካገኘሁኝ ማለት ነው። ያ ማለት የአብርሃም ቻናል ብናዘጋው በቃ የሰው ስብራት የሩታ በተለይ የሩታ ስብራት እንዲገባ ፈልጋለሁ። እንዴ በዚህ ልክ እኔ ሴት ሆኜ በሩታ ቦታ ሳስበው እኔ በሩታ ቦታ ቢሆን እኔ እስካሁን በቃ እንጃ ወይም ህይወቴን አጥፍቼ ወይም ደግሞ የሆነ ራሴን ጥዬ የሆነ በሆነ ቦታ ታገኙኝ ነበር እንጂ ሩታ በዚህ ልክ ጠንካራ ስለሆነች ጀግና ስለሆነች በሷ ምክንያት እንደኛም ብዙ